ሰላም ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ ጥር 29 2018 ዓ.ም የቮይስ ኦፍ ራያ ሚዲያ የዜና ቦጃችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያ አርዕስተ ዜናዎቹን እናስተዋውቃችሁ። ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱን ዘ ኢኮኖሚስት ባወጣው ዘገባ አመለከተ። በትግራይ ጦርነት ከተቀሰቀሰ በኋላ በሲቪል ዜጎች ላይ የተፈጸመ ወንጀሎችን በተመለከተ የጠቅላይ ሚኒስትሩ ልዩ መልእክተኛ ሆኜ ወደ ኤርትራ ተልኬ እንደነበር በጠቅላይ ሚኒስትር አብይ አህመድ የቀረበው ንግግር ሐሰት ነው ሲሉ አቶ ገዱ አንዳርጋቸው አስተባበሉ። ስምረት ፓርቲ የትግራይ የሰላም ሰራዊት የሀራ መሬት ኃይሎችን ትግል እንደሚደግፍ በይፋ አሳወቀ። የሻዕቢያ መንግስት የትግራይ የህዝብ ጠላት መሆኑን በተግባር አሳይቷል ሲሉ የትግራይ ክልል ነዋሪዎች ገለጹ። የአሜሪካ አምባሳደር ሀርቪስ ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰተው ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስተዋሽ መሆናቸውን ገለጹ። እነዚህና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። በዝርዝር ወደምንመለከታቸው ጉዳዮች ስናልፍ በፓርላማ ውስጥ ለተጨማሪ 5 ዓመታት መቆየታቸው ለህዝብ የሚያበረክተው የረባ ጥቅም የሌለው በመሆኑ በመጪው 7ኛው ዙር ምርጫ እንደማይወዳደሩ ዶክተር ደሳለኝ ጫኔ አስታወቁ። በህዝብ ተወካዮች ምክር ቤት የባህር ዳር ከተማ ተወካይ የሆኑት ዶክተር ደሳለኝ ጫኔ በመጪው 7ኛው ዙር ሀገር አቀፍ ምርጫ ራሳቸውን በእጩነት ለማቅረብ መወሰናቸውን በይፋ ገለጹ። ዶክተር ደሳለኝ ለውሳኔያቸው ዋነኛ ምክንያት በሀገሪቱ በአሁኑ ወቅት ያለው ተጨባጭ ነባራዊ ሁኔታ መሆኑን ገልጸዋል። ነጻ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩን የጠቀሱት አባሉ በፓርላማ ውስጥ ለተጨማሪ 5 ዓመታት መቆየታቸውን ለህዝብ የሚያበረክተው የረባ ጥቅም የሌለው መሆኑን መረዳታቸውን አስታውቀዋል። አንዳንድ የፖለቲካ ፓርቲዎች በባህር ዳርም ሆነ በአዲስ አበባ በእጩነት እንዲቀርቡ እድል ሰጥተዋቸው እንደነበርና በግል የመወዳደርም አማራጭም ሲያመዛዝኑ እንደቆዩ በመግለጫቸው ጠቁመዋል። የ6ኛው ዙር የፓርላማ አገልግሎት ዘመናቸው እስከሚጠናቀቅበት እስከ ሰኔ መጨረሻ ድረስ የህዝብ እንደራሴነት ስራቸውን እንደሚቀጥሉ አረጋግጠዋል። ከሰኔ በኋላ ሀገራቸውንና ህዝባቸውን በምን መልኩ ማገልገል እንደሚፈልጉ ወደፊት ይፋ እንደሚያደርጉ ገልጸዋል። ዶክተር ደሳለኝ ጫኔ ባለፉት ዓመታት ለሰጧቸው ድጋፍ ለባህር ዳር ከተማ ነዋሪዎችና ለመላው የአማራ ህዝብ ምስጋናቸውን በማቅረብ መግለጫቸውን አጠቃለዋል። ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱን ዘ ኢኮኖሚስት ባወጣው ዘገባ አመለከተ። ዘ ኢኮኖሚስት ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና የጦር መሳሪያ ማስጠጋቱን ምንጮች ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጸለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደ አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና ጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑ ተጠቅሷል። በተያያዘም ስም አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸውን ጋዜጣው አስነብቧል። ዓለም አቀፉ ታዋቂው መጽሔት ዘ ኢኮኖሚስት በጥር 28 ባወጣውና ኢትዮጵያ ወደ ጦርነት ታቀርባለች በሚል ርዕስ ባቀረበው ዘገባ ሀገራችን ወደ ሌላ ዙር አስከፊ ግጭት አፋፍ ላይ እንደምትገኝ አስደንጋጭ ማስጠንቀቂያ ሰጥቷል። ሁኔታው ከድጡ ወደ ማጡ እየሄደ መሆኑን የሚያሳዩ አደገኛ ምልክቶችም በስፋት እየታዩ ነው። ነገሩን ይበልጥ አሳሳቢ ያደረገው የዲፕሎማሲው በር መዘጋት ነው። ባለፈው ጥር 22 የአፍሪካ ህብረት በፌዴራል መንግስቱና በህወሓት መካከል ያለውን ውጥረት ለማርገብ ያቀረበውን የሽምግልና ጥያቄ መንግስት ውድቅ አድርጎታል። ጉዳዩ የውስጥ ጉዳይ ነው በሚል መንግስትም የውጭ ጣልቃ ገብነት እንደማይቀበል መግለጹ ሰላማዊ መፍትሄ ማግኘት እድሉ አጨልሞታል። በሌላ በኩል መንግስት ህወሓትን ከህጋዊ የፖለቲካ ፓርቲዎች ዝርዝር ውስጥ ማስወጣቱን ሌላው ትልቁ እንቅፋት ነው። ይህ እርምጃ ህወሓት እንደ ህጋዊ አካል ከመንግስት ጋር ለመደራደር ያለውን እድል የዘጋ ሲሆን በህግ የሌላ አካል ጋር መደራደር አይቻልም የሚለው አቋም ሁኔታውን ወደ አስከፊ ትግል ይቀይረዋል የሚል ስጋት አሳድሯል። በመሬት ላይ ያለ ሁኔታም ውጥረቱ ምን ያህል እንደከረረ ያሳያል። ምንም እንኳን የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ወደ መደበኛ ሁኔታ የተመለሰ ቢሆንም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ግን እስካሁን ለስብሰባ ወደ አዲስ አበባ ለመሄዳቸው ትልቅ ጥያቄ ፈጥሯል። ይህንን ሁኔታ በሁለት ወገኖች መካከል ያለውን ጥልቅ አለመተማመን በግልጽ የሚያሳይ ነው። በአሁኑ ሰዓት ህወሓትና የፌዴራሉ መንግስት ለመጠነ ሰፊ ጦርነት ከፍተኛ ዝግጅት እያደረጉ እንደሆነ ሪፖርቶች ያመለክታሉ። በሌላ በኩል የመንግስት ኃይሎች በቅርቡ የድሮን ጥቃት መፈጸማቸው ነገሮች ከቁጥጥር ውጭ ሊወጡ እንደሚችሉ ማሳያ ነው። የኢኮኖሚስት ዘገባ እንደ ማብራሪያው ይህ የሚመጣው ጦርነት የሚያስከትለው ጉዳት እጅግ የከፋ ሊሆን ይችላል በማለት ዘግቧል።
በትግራይ ጦርነት ከተቀሰቀሰ በኋላ በሲቪል ዜጎች ላይ የተፈጸመው ወንጀሎችን በተመለከተ የጠቅላይ ሚኒስትር ልዩ መልእክተኛ ሆኜ ወደ ኤርትራ ተልኬ እንደነበር የቀረበው ንግግር ሐሰት ነው ብለዋል አቶ ገዱ አንዳርጋቸው አስተባበሉ። የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ተገኝተው ከኤርትራ ጋር ጸብ የተጀመረው ከፕሪቶሪያ ስምምነት በፊት ነው ሲሉ ያደረጉት ንግግር ውድቅ አደረጉ። አቶ ገዱ የኤርትራ ኃይሎች ከኢትዮጵያ መከላከያ ሰራዊት እንደ ሰራዊት በሚመስል ሁኔታ በጋራ በመሰለፍ እስከ የፕሪቶሪያ የተኩስ አቁም ስምምነት ድረስ ሲዋጉ እንደነበር ገልጸዋል። አቶ ገዱም በአስመራ በሚያደርጉት ጉብኝት የኤርትራ ኃይሎች ከትግራይ እንዲወጡ የሚለውን ጉዳይ ለማንሳት ሀሳብ አቅርበው እንደነበር፣ ነገር ግን ይህንን እንዲያደርጉ መመሪያ እንደተሰጣቸው ገልጸዋል። እንደ አቶ ገዱ ገለጻ በትግራይ ሲቪል ዜጎች ላይ እየደረሰ ስላለው መከራ የሚገልጽ ምንም አይነት መልእክት ለአስመራ አልተላከም። አቶ ገዱ ጥር 28 ቀን 2018 ዓ.ም ጽፈው ለአዲስ ስታንዳርድ በላኩት ደብዳቤ በትግራይ ጦርነት ከተቀሰቀሰ በኋላ በሲቪል ዜጎች ላይ የተፈጸሙ ወንጀሎችን በተመለከተ የጠቅላይ ሚኒስትሩ ልዩ መልእክተኛ ሆኜ ወደ ኤርትራ ተልኬ እንደነበር የቀረበው ንግግር ሐሰት ነው ብለዋል። አቶ ገዱ በጦርነቱ ወቅት የነበራቸው የመንግስት የስራ ኃላፊነት በተሳሳተ መልኩ መነገሩን ገልጸዋል። የትግራይ ጦርነት ከተጀመረ ጊዜ አንስቶ የፕሪቶሪያ ስምምነት እስከተፈረመበት ድረስ የኤርትራ ወታደሮች ከኢትዮጵያ መከላከያ ሰራዊት ጋር በቋሚነት ተሰልፈው የነበረ መሆኑን የገለጸው የአቶ ገዱ ደብዳቤ ይህም በ2013 ዓ.ም ክረምት ላይ የትግራይ ኃይሎች ወደ አማራ ክልል ዘልቀው በገቡበት ወቅት የኤርትራ ኃይሎች እስከ ደብረ ታቦር ድረስ መጥቶ መዋጋቱን ገልጸዋል። የጋራ ወታደራዊ ኦፕሬሽን የቆመው የተኩስ አቁም ስምምነት ከታወጀ በኋላ እንደነበርም አስረድተዋል። ስምረት ፓርቲ የትግራይ የሰላም ሰራዊት የሀራ መሬት ኃይሎችን ትግል እንደሚደግፍ በይፋ አሳወቀ። የትግራይ ክልል ጊዜያዊ አስተዳደርና ህወሓት በአፋር የሚንቀሳቀሰው የትግራይ የሰላም ሰራዊት በጌታቸው ረዳ በሚመሩት ስምረት ፓርቲ ይደገፋል በሚል በተደጋጋሚ ሲገለጽ ቆይቷል። ሆኖም የሀራ መሬት የሰላም ሰራዊት የፌዴራል መንግስት የሚያደርግለት አንዳችም ድጋፍ እንደሌለ በመጥቀስ በክልሉ ውስጥ ሁሉን ያማከለ ፖለቲካዊ ተሳትፎ እስከሚፈጥር ድረስ ትግሉን እንደሚቀጥል ይናገራል። ስምረት ፓርቲ ከጀርባ የታጣቂ ቡድኑን ይመራል የሚል የበረታ አስተያየት ይቀርብበታል። ዋዜማ ያነጋገራቸው የቀድሞ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ በአሁኑ ወቅት የፓርቲው ምክትል ፕሬዚዳንት ናቸው። የስምረት ፓርቲ ምክትል ሊቀመንበር የሀራ መሬት ታጣቂዎችን አደራጅታችሁ ድጋፍ ታደርጋላችሁ ይባላል፣ የእርሱ አስተያየት ምንድን ነው ተብለው ሲጠየቁ አሁን በጥሩ ቁመና ላይ እንገኛለን። በአሁኑ ወቅት የፌዴራል መንግስት የሚያደርግልን አንዳችም ድጋፍ የለም። ድጋፍ የሚያደርጉልን በሀገር ውስጥና በውጭ ያሉ የትግሉ ደጋፊዎች ናቸው። እስካሁንም ወደ 3 ሚሊዮን ብር ገደማ ድጋፍ አድርገውልናል ብለዋል። እኛ ያሉት ስምረት ፓርቲም የትጥቅ ትግሉ አካል ነው እንደማለት ይሆን በሚል ከዋዜማው ለቀረበላቸው ጥያቄ ሲመልሱም የትግሉን ዓላማ እንደግፋለን እንጂ ፓርቲያችን የሚመራው ሰራዊት የለም በሚል ምላሽ ሰጥተዋል። ከ2 ዓመታት በላይ የተካሄደውን ጦርነት ከቋጨው የፕሪቶሪያ ስምምነት በኋላ ከሰብአዊና ከኢኮኖሚያዊ ቀውስ ያልወጣው የትግራይ ክልል ያጋጠመው ፖለቲካዊ ቀውስ በክልል ውስጥ በርካታ ፖለቲካዊ አጀንዳዎች እንዲፈጠሩ ምክንያት ሆኗል። ከ2016 ዓ.ም ሚያዝያ ወር ጀምሮ ባሉባልታ ደረጃ የነበረው በህወሓት ውስጥ ክፍፍል ተፈጠረ የመባሉ ጉዳይ በዛው ዓመት ነሐሴ ወር ላይ የተካሄደውን 14ኛ ድርጅታዊ ጉባኤ ተከትሎ በይፋ ወጥቷል። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድንና በወቅቱ የጊዜ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመሩት ቡድን በየፊናቸው በሚዲያ ፕሮፓጋንዳ ከታገዘ የቃላት ጦርነት አንስቶ በኋላም በማለት የትግራይ ተዋጊ ኃይል እስከ መሰንጠቅ የደረሰ ሁኔታ ተፈጥሯል። የጸጥታ ኃይሉ ከፍተኛ ወታደራዊ አመራሮች ከኮር በላይ በመባል የሚጠሩት ጥር 15 ቀን 2017 ዓ.ም ባደረጉት ስብሰባ በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር በማውገዝ በግልጽ ለህወሓት ያላቸውን ውግንና ሲገልጹ ባለ ከፍተኛ ማዕረግ ጄኔራሎችን ጨምሮ ብዛት ያላቸው ከፍተኛ ወታደራዊ አመራሮች ስብሰባውን ረግጠው ወጥተዋል። ይህንንም ተከትሎ ህወሓት የሚደግፉት የሰራዊት አመራሮች ጄኔራል ገብረ እግዚአብሔር በየነን ጨምሮ ሌሎች መኮንኖች ማገዳቸው ይታወሳል። ውሳኔው በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመሩትን ስምረት ፓርቲን ጨምሮ በክልሉ ውስጥ በርካታ የፖለቲካ ኃይሎች እንዲፈጠሩ በጎጥና አካባቢ ላይ የተመሰረተ ፖለቲካዊ እንቅስቃሴ ኃይልን ማዕከል ያደረገ የዞን የወረዳና ከተማ አመራሮች ለውጥ እንዲሁም ውሳኔ በተሰጠበት ዕለት ስብሰባውን ረግጠው የወጡት ከፍተኛ መኮንኖች ከትግራይ ኃይሎች የተገነጠለና ራሱን የሀራ መሬት ወይም ደግሞ ነጻ መሬት ታጋዮች በማለት የሚጠራውን ታጣቂ ኃይል እንዲያቋቁሙ በር ከፍቷል።
የሻዕቢያ መንግስት የትግራይ ህዝብ ጠላት መሆኑን በተግባር አሳይቷል ሲሉ የትግራይ ክልል ነዋሪዎች ገለጹ። የሻዕቢያ መንግስት የህዝብ ጠላት መሆኑን በተግባር የሚገለጡ ድርጊቶች አሳይቷል ሲሉ በትግራይ ክልል የተለያዩ ከተሞች ነዋሪዎች ገለጹ። ዶክተር ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ ከኤርትራ መንግስት ጋር የተፈጠረው አለመግባባት መነሻው በሰሜን ጦርነት ወቅት የኢትዮጵያ መከላከያ ሰራዊት ሽሬን ሲቆጣጠር የኤርትራ ጦር ተከትሎ በመግባት የግለሰቦችን ቤቶችና ፎቆች ማፍረስ ሲጀምር መሆኑን መግለጻቸው ይታወሳል። በአድዋና በአድግራት ከተሞች ፋብሪካዎችን በመዝረፍና ነቃቅሎ በመጫን እንዲሁም በአክሱም በወጣቶች ላይ የፈጸመው ግድያ ከኢትዮጵያ መንግስት ጋር ከፍተኛ ጸብ ውስጥ ሊያስገባው ችሏልም ተብሏል። ከዚሁ ጋር በተገናኘ የሽሬ አክሱምና መቀሌ ከተሞች ነዋሪዎች በሻዕቢያ የሚመራው የኤርትራ መንግስት የህዝብ ጠላት መሆኑን በተግባር የሚገለጡ ድርጊቶች አሳይቷል ሲሉ ተናግረዋል። የሽረ እንዳስላሴ ከተማ ነዋሪ ወይዘሮ ሮሃ አለማየሁ በሰሜን ጦርነት ወቅት የሻዕቢያ ወታደሮች ከሽራሮ ከተማ እስከ መቀሌ ዙሪያ በንጹሐን ላይ ግድያና ዘረፋን ጨምሮ አረመናዊ ተግባር መፈጸማቸውን አስታውሰዋል። በተለይም በከተሞች ፋብሪካዎችንና የተለያዩ የህዝብ ሀብቶችን ነቃቅሎ በመጫንና የሀገርና የህዝብን ሀብትና ንብረት በይፋ ዘርፈዋል ብለዋል። በመሆኑም የሻዕቢያ መንግስት የኢትዮጵያን እድገት የማይሻ የህዝብ ጠላት በመሆን ከሰላም ይልቅ አለመረጋጋትን ከእድገት ይልቅ ድህነትን የሚሻ ስለመሆኑ አንስተዋል። የአክሱም ከተማ ነዋሪ መምህር አብርሃም ተመስገን በሰሜን ጦርነት ወቅት የኤርትራ ወታደሮች በትግራይ ክልል ከተሞች በሰዎችና በንብረት ላይ አስነዋሪ ተግባራትን መፈጸማቸውን ገልጸዋል። በመቀሌ ዙሪያ እንደርታ ወረዳ በመሰቦ የገጠር ቀበሌ ነዋሪ አርሶ አደር መላኩ በረሀ በሰሜኑ ጦርነት ወቅት የኤርትራ ሰራዊት የቤት ንብረቶችን ምርትና እንስሳትን ጭምር ዘርፈው ስለመውሰዳቸውም አስታውሰዋል። በዚህም በርካታ የአካባቢው አርሶ አደሮች ችግር ላይ መውደቃቸውን ገልጸው ለመከላከል ጥረት ያደረጉት ላይም ያለ ርህራሄ ግድያ ስለፈጸመባቸው አንስተዋል። በመሆኑም የኤርትራ መንግስት መቼም ቢሆን ለኢትዮጵያ ህዝብና መንግስት መልካም የማያስብ የጥፋትና የውድቀት ዓላማ ሰንቆ የሚሰራ መሆኑን አስተያየት ሰጪዎቹ ተናግረዋል ሲል ኤንቢሲ ሚዲያ ዘግቧል። በመጨረሻም የአሜሪካ አምባሳደር ሄርቪስ ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ መሆናቸው ገለጹ። አምባሳደሩ ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶች እንደሆኑም አስታውቀዋል። ማሲንጋ ይህንን ያሉት በኢትዮጵያ የአሜሪካ ኤምባሲ የማህበራዊ ትስስር ገጾች ትላንት ሐሙስ ጥር 28 2018 በተሰራጨ መልእክታቸው ነው። የአምባሳደሩ መልእክት በመከላከያ ሰራዊትና በትግራይ ኃይሎች መካከል ጸለምት በተባለው አካባቢ በተፈጠረ ግጭት የአንዣበበው ውጥረት የመርገብ አዝማሚያ ማሳየቱን ተከትሎ የተሰጠ ነው። ውጥረቱ የኢትዮጵያ አየር መንገድ መቀለ፣ አክሱምና ሽሬን ወደ መሳሰሉ የትግራይ ክልል ከተሞች የሚያደርጋቸው በረራዎች እስከ ማቋረጥ ደርሶ ነበር። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና አውሮፓ ህብረት በየፊናቸው ባወጣቸው መግለጫዎች ውጥረቱ እንዲረግብና ልዩነቶቹ በፕሪቶሪያ በተፈረመው ግጭት የማቆም ስምምነት እንዲፈቱ በወቅቱ ግፊት አድርገዋል። ህወሓት ባለፈው ሳምንት በመጨረሻ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በጻፈው ደብዳቤ በትግራይና በፌዴራል መንግስት መካከል ያሉ ልዩነቶች በንግግር ለመፍታት ዝግጁ እንደሆነ አቋሙን አሳውቋል። የሰሞኑ ግጭት በተመለከተ በፌዴራል መንግስት በኩል እስካሁን በይፋ የተሰጠ መግለጫም ሆነ ለጥሪዎቹ የተሰጠ ምላሽ የለም። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ ጥር 29 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ሚዲያችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ሰላም።